ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እነሆ የግንቦት 1 ቀን 2017 ዓ.ም ለሰዓቱ የደረሱንን ሰበር ዜናዎችን ይዘን ቀርበናል። እስከ ፍጻሜው አብራችሁን ቆዩ። በአማራ ክልል በመንግስት ጥምር ኃይልና በፋኖ ኃይሎች መካከል የሚካሄደው ውጊያ ተጠናክሮ እንደቀጠለ ነው። ፋኖዎች በተለያዩ ግንባሮች ድል ቀንቶናል ሲሉ መከላከያም በበኩሉ ስለ ጦርነቱ መግለጫን ሰጥቷል። በአማራ ፋኖ በጎጃም 3ኛ ጎጃም አገው ምድር ክፍለ ጦር የቢተወደድ አያሌው መኮንን ብርጌድ ባደረገው ኦፕሬሽንም በርካታ የአገዛዙ ኃይል ሙትና ቁስለኛ ሆኗል ብሏል ከግንባሩ የወጣው መግለጫ። በዚህ ውጊያም ሻለቃ መሪን ጨምሮ በርካቶችም ተማርከዋል ሲል የፋኖ መግለጫ ያትታል። በተመሳሳይ በትናንትናው ዕለት ሚያዝያ 30 ቀን 2017 ዓ.ም የአማራ ፋኖ በጎጃም 1ኛ ክፍለ ጦር ሻለቃ አንሙት ያዛቸው ብርጌድ፣ መብረቁ ሻለቃና ባህር ዳር ብርጌድ ደጉ በላይ ሻለቃ ከቀኑ 9 ሰዓት ላይ ባደረጉት ጥምር ማጥቃት በአገዛዙ ኃይል ላይ ከፍተኛ ቁሳዊና ሰብአዊ ጉዳት ማድረስ ሲቻል 9 ጥቁር ክላሽ ብዛት ያላቸው ተተኳሽ የወገብ ትጥቅና ወታደራዊ ሻንጣዎችም ተማርከዋል ብሏል ከግንባሩ የወጣው መረጃ። ይህ በእንዲህ እንዳለ በአራቱ ማዕዘናት ያሉ ፋኖች ወደ አንድነት ለመምጣት ሲያደርጉት የነበረው እንቅስቃሴ ከጫፍ መድረሱን የሚያመላክት መረጃ እየወጣ ነው። አሁን ላይ በደረሰን ሰበር ዜና የአማራ ፋኖ አንድነት መሪ ዘመነ ካሴ እንደውም መሪ ወዳጆ ምክትል መሪና ባየቀነው ዘመቻ መምሪያ ኃላፊ ተደርገው እርስ በርሳቸው መመራረጣቸውን የደረሰን ሚስጥራዊ መረጃ አመልክቷል። እነዘመነ ካሴ በድብቅና በሚስጥር እርስ በርስ መመራረጣቸውን ተከትሎ የእዝ የክፍለ ጦርና ከዛ በታች ያሉ አደረጃጀቶችና አመራሮችን በምርጫው ላይ ያላቸውን ተቃውሞ እየሰሙ ሲሆን ዘመነ ካሴ ከተመረጠ ለመከላከያ እጃችንን እንሰጣለን ብለው ማስፈራራት የጀመሩ እንዳሉ፣ በዚህ ምክንያትም የምርጫውን ውጤት ለጊዜው ይፋ ከማድረግ እንደተቆጠቡ የደረሰን መረጃ አመልክቷል። ዘመነ ካሴ ከተመረጠ ትግሉ ተጠልፏል፣ ስለዚህም ፋኖ ይፈራርሳል እንጂ ወደ አንድነት ይመጣል የሚባለው ተረት ነው ሲሉ ይህንን ምርጫ የተቃወሙ የፋኖ ቡድኖች መኖራቸው ነው ከውስጥ አዋቂ መረጃ ምንጭ ያገኘነው መረጃ ያረጋግጠው። ይህ በእንዲህ እንዳለ በአማራ ክልል እንዲሁም በኦሮሚያ ክልል እየተካሄዱ ስላሉ ጦርነቶች መከላከያ መግለጫን ሰጥቷል። መከላከያ በሰጠው መግለጫ ላይም የአሸባሪዎችና የፋኖችን ሴራ በመበጣጠስ ረገድ ደቡብ እዝ ውጤታማ ስራ ሰርቷልን ብሏል። የደቡብ እዝ ዋና አዛዥ ከእዙ ከፍተኛ የሰራዊት አመራሮች ጋር በነበራቸው ቆይታ በአሸባሪው ሸኔንና በፋኖ ቡድን ላይ የተወሰደ ባለው እርምጃ በቀጠናው ተጨባጭ የሰላም ውጤት ማስመዝገብ መቻሉንም አረጋግጠዋል። ሌተናል ጄኔራል ሰለሞን ኢተፋ እዙ በተሰማራባቸው አካባቢዎች የሚስተዋሉ ህገወጥ የሰዎችና የአደንዛዥ እጽ ዝውውሮችና የሽብርተኞች እንቅስቃሴን በመቆጣጠር ረገድ ውጤታማ የዘመቻ ስራ መከናወኑን አውስተው ችግሩን ሙሉ በሙሉ ለማጥፋትም በቁርጠኝነት እየተሰራ ስለመሆኑም ተናግሯል። በእዙ የግዳጅ ቀጠና አሸባሪው ሸኔና ፋኖ በሚንቀሳቀሱባቸው አካባቢዎች በተደረጉ ዘመቻዎች ቁጥራቸው ቀላል የማይባሉ ታጣቂዎች መደምሰሳቸውን የቡድንና የነፍስ ወከፍ መሳሪያዎችን ጨምሮ በርካታ ታጣቂዎችና ሴሎችን በቁጥጥር ስር በመዋል የቡድኖቹ አከርካሪን መመታቱንም ነው ሌተናል ጄኔራል ሰለሞን ኢተፋ የገለጹት። ወደ ተከታዩ ዜና ስናልፍ አምነስቲ ኢንተርናሽናል በኢትዮጵያ ከተሞች ከሚካሄደው የኮሪደር ልማት ፕሮጀክት ለጊዜው እንዲቆም የሚጠይቁ ደብዳቤዎችን ለጠቅላይ ሚኒስትር አብይ አህመድ የመላክ ዘመቻ ትላንት መጀመሩን ይፋ አድርጓል። ለጠቅላይ ሚኒስትር አብይ አህመድ የሚላኩ ደብዳቤዎች በኮሪደር ልማቱ ሳቢያ በዜጎች ላይ የሚፈጸመው የግዳጅ ማፈናቀልና በፕሮጀክቱ የሰብአዊ መብት ተጽዕኖ ላይ ጥልቅ ግምገማ እስኪደረግና በኮሪደር ልማቱ ፕሮጀክቱ ሳቢያ ተጨማሪ የሰብአዊ መብት ጥሰቶች እንዳይደርሱ የሚያስችሉ የመከላከያ ስርዓቶች እስኪዘረጉ ፕሮጀክቱ እንዲቋረጥ የሚጠይቅ እንዲሆንም ጥሪ አድርጓል። ድርጅቱ ደብዳቤዎቹ የማፈናቀል ድርጊቶች ከዓለም አቀፍ የሰብአዊ መብት ሕግጋት ጋር መጣጣማቸው እስከሚረጋገጥ የኮሪደር ልማቱ እንዲቋረጥ እንዲሁም ጠቅላይ ሚኒስትሩ በግዳጅ ማፈናቀል ላይ አንድ ሕግ እንዲያወጡ የሚጠይቅ ይዘት እንዲኖራቸውም ጭምርም አሳስበዋል። ወደ ተከታዩ ዜና ስናልፍ የትግራይ ክልል ጊዜያዊ አስተዳደር ዓላማው ያልታወቀ ከማንኛውም የውጭ ኃይል ጋር የሚደረግ ግንኙነት ተቀባይነት የለውም አለ። ከማንኛውም የውጭ ኃይል ጋር የሚደረግ ዓላማውና ስትራቴጂካዊ ስልቱ ያልታወቀ ግንኙነት ተቀባይነት የለውም ሲል የትግራይ ክልል ጊዜያዊ አስተዳደር ገለጸ። ይህንን መሰሉ ግንኙነት የትግራይ ክልልን መንግስት አልባ የሚያደርግ አደገኛ አካሄድ ነው ሲልም ጊዜያዊ አስተዳደሩ አቋሙንም አስታውቋል። የትግራይ ህዝብ ህልውናውና ብሔራዊ ጥቅሙን ለማረጋገጥ ሰላማዊ የፖለቲካ ትግል እያካሄደ መሆኑን የጠቀሰው መግለጫው ዋናው ጥያቄው የፕሪቶሪያ ስምምነት ሳይሸራረፍ ተግባራዊ ይደረግ የሚል እንደሆነም አስገንዝቧል። ከፌዴራል መንግስት ጋር ብቻ ሳይሆን ከማንኛውም ኃይል ጋር የሚኖሩ ልዩነቶችን ለመፍታት በሰላማዊና ህጋዊ መንገድ የተቻለውን ሁሉ ጥረት ማድረግ ተገቢ መሆኑንም መግለጫው አትቷል። ሆኖም ዓላማውና ስትራቴጂካዊ ስልቱ ያልታወቀ ከማንኛውም የውጭ ኃይል ጋር የሚደረግ ግንኙነት ተቀባይነት እንደሌለው
እንዳለው ጊዜያዊ አስተዳደሩ ገልጿል። ጊዜያዊ አስተዳደሩ ከውጭ ኃይሎች ጋር ስለተደረጉ ግንኙነቶች ማን እንደፈጸመው ከማን ጋር ግንኙነት እንደተደረገ በግልጽ ያስቀመጠው ነገር የለም። ነገር ግን ከወራት በፊት ጌታቸው ረዳ አንዳንድ የትግራይ ወታደራዊ አመራሮች ከኤርትራ ጋር ግንኙነት እያደረጉ ነው የሚል ምስጢራዊ መረጃን ይፋ ማድረጉ የሚታወስ ነው። ዓለም አቀፍ አነጋጋሪ ወደ ሆነውና ትኩረት ወደ ሳበው ዜና ስናልፍ አሜሪካዊው ሮበርት ፕሬቮስት የሮማ ካቶሊክ ቤተ ክርስቲያን ሊቀ ጳጳስ ሆነው ተመረጡ። በአሜሪካ ቺካጎ ተወልዶ ያደጉት የ69 ዓመቱ ካርዲናል ሮበርት ፕሬቮስት ፖፕ ሊዮ ተብለው የካቶሊክ ቤተ ክርስቲያን ሊቀ ጳጳስ ሆነው ተመረጡ። ካርዲናል ፕሬቮስት በፔሩ ጳጳስ ሆነው ከመሾማቸው በፊት በሚሽነሪነት አገልግለዋል። ሊቀ ጳጳሱ ከእንግሊዝኛ በተጨማሪም ጣሊያንኛና ስፓኒሽ የሚናገሩ ሲሆን በተለያዩ ማህበራዊ አገልግሎታቸው እንደውም አዳማጭነታቸውም ይጠቀሳሉ። ከ2 ዓመት በፊት እንደ አውሮፓውያን አቆጣጠር በ2023 ሊቀ ጳጳስ ፍራንሲስ የቫቲካን የጳጳሳት አለቃ አድርገው በመሾምም ቀጣዩን የጳጳሳት ትውልድ በመምረጥ ውስጥም ቁልፍ ስልጣን እንዲኖራቸው አድርገዋል። ካርዲናል ፕሬቮስት ሊቀ ጳጳስ ሊዮ 14ኛ ተብለው ለመጠራት መወሰናቸው ተገልጿል። ለ2 ቀናት አዲሱን ሊቀ ጳጳስ ለመምረጥ የተሰባሰቡት የቤተ ክርስቲያኗ ካርዲናሎች ከተሰበሰቡበት ቤተ መቅደስ አናት ላይ አዲስ ሊቀ ጳጳስ መመረጡን የሚያሳየው ነጭ ጭስ የታየው ከጥቂት ደቂቃዎች በፊት ነበር። የሮማ ካቶሊክ ቤተ ክርስቲያን ካርዲናሎች በሚስጥር በሚሰጡት ድምፅ ለመመረጥ በእጩነት ከቀረቡት ካርዲናሎች መካከል 2/3ኛውን ድምፅ ያገኙት የሃይማኖት አባት ቀጣዩ ሊቀ ጳጳስ ይሆናሉ። አሜሪካዊው ሊቀ ጳጳስ ሊዮ 14ኛ በቫቲካን አዲሱን ሊቀ ጳጳስ ለመምረጥ ለ2ኛ ቀን የተሰባሰቡት ካርዲናሎች በሚስጥር ድምጻቸውን መስጠታቸውን ተከትሎ ነው አዲስ ሊቀ ጳጳስ መሆናቸው ይፋ የተደረገው። ውድና የተከበራችሁ የቻናላችን ቤተሰቦች ለሰዓቱ ያሰናዳንላችሁን መረጃዎች በዚህ መልኩ አጋራናችሁ። እስከ ፍጻሜው አብራችሁን ስለቆያችሁ ምስጋናችን ከፍ ያለ ነው። ዝግጅታችንን ጨርሰናል። በያላችሁበት መልካም ቆይታን ተመኘን።